እስቲ ተመልከቷቸው። ገንዘብ እንደ ልብ የሚያገኙ ሰዎች እንደ ልብ ይጠጣሉ፣ እንደ ልብ ይሰክራሉ። በኋላ ደግሞ ይታመማሉ። ጉበታቸው ይነካል፣ ጨጓራቸው ይላጣል። በቃ የሳቁ ጊዜ የነበረውን ነገር አያስቡም። በመጠጥ ይስቃሉ፣ በመጠጥ ይከባበራሉ፣ በመጠጥ ኃያል ይሆናሉ። ከዛ በኋላ ይደክማሉ፣ ይዝላሉ፣ ተስፋ ይቆርጣሉ። በዚህ አይነት ሂደት ብዙዎች ሰዎች አልፈዋል። ይሄ ሁሉ ደስታ ፍለጋ ነው። በስጋዊ ባህሪ ብቻ ይመቸን የምንል ከሆነ አይመቸንም። ለምን? የተሰወረ ሶስተኛ ፍጡር ጠላት አለብህ። ያ ሶስተኛው ፍጡር ምቾትን ይከለክላል። እንኳን በስጋ በመንፈሳዊም ህይወት እንኳ በአግባቡና በጸሎት የምንኖርበትን ህይወት ካለመድን አይመቸንም። ስለዚህ ትርምስምሱ የወጣ ትውልድ ነው የሚሆነው እና